ሌላ ከተማ እየፈጠሩልን ነው ለምን አዲስ አበባን ሙድ ያዛችሁ ስለሆነ በአዲስ አበባ ከአዲስ አበባ ጎን ሌላ ምን የመሰለ ከተማ እየፈጠሩልን ነው ዜሮ ይከተዋታ ለምን የአማራን ፖለቲካ አዲስ አበባ ላይ ልታቀነቅን ስለፈለክ እዛው ሸገር ብሎ አጠገቡ ከተማ እየመሰረተልን ነው ማ ኦሮሞ እኔ ኢትዮጵያ በሄድኩበት ጊዜ የደረሰው ልንገር ኳላ ሳያለው አሁንም ማፍርበት አይደለም ያው ሰላምን አትፈልጉት ለጦርነቱ ጊዜ ከማንንም በላይ ሲያጨበጭብ የነበረ አማራው ከማንንም በላይ ጦርነቱን የፈለገው አማራው ለምን እንደሆነ ግራ በሚገባው ሁኔታ ከማንንም በላይ ጦርነቱን የፈለገው አማራው በጣም አልዋሽም ነግራለሁ መቤቴ በጣም ፈልጋችሁ አልገባውበትም ባንዳ ስትሉኝ ነበር ታዋይ መለከታችሁም የአማራ ጉዳይ አይደለም ይሄ ጦርነት ቪዲዮ ያለ አማራ አይመለከትም ኖ ብለ ብለ ካልገባው ብለ ገባችሁ ይሄው ኪሳራውን ከማንንም በላይ የተቀበለ አማራ ልጅ ለምን ጦርነት እንደምትወዱ አይገባ ሰው ሞተ ስትተኩስ ነው የምትውለው ሰው አገባ ስትተኩስ ነው የምትውለው ሰው ገንፎ በላ ስትተኩስ ነው የምትውለው ሰላም መኖርን ለምን እንደምትጠሉ ግራ ነው የሚገባኝ እውነቴን ነው ያንዳንዱ ባሁን ሰዓት የሚበላው እንጀራ የለውም ግን ምን ይሽራለሁ መሬቱን ሸጦ ክላሽ ይገዛል ለምን እንደሆነ አይገባኝ የክርስቲያን ሀገር አይደል የሙስሊም ሀገር አይደል ጠባቂ እግዚአብሔር ለምን ፈለከው እምትኖረው ከጎረቤት ጋር እምትኖረው ከወንድም ጋር እምትኖረው ከእህት ጋር መሳሪያ ለምን ያስፈልጋል እምትሰጡት መሳሪያ ነው ህፃን ልጅ ሲወለድ ምን ሊያደርግለት ነው ለህፃን ልጅ መሳሪያ የምትሰጠው አትሰጥ እምታረጉት ያን ነው ባህላችሁ ነው ሞፈር ቀንበር አይደለም የምትሰጠው ህፃን ልጅ ሲወለድ መሳሪያ ገዝተ ነው የምትሰጠው በስሙ ታስቀምጥለታለህ መሳሪያ ከማን ጋር እንዲጋደልበት ከማን ጋር እንዲባላበት ከማን ጋር እንዲፋጅበት ይሄ ነው ችግሩ ስለዚህ አማራ ክልል ላይ ያለው ችግር የእርስ በራስ መጋደል ብዙ አለ ልጁን ምን ብለው ነው ደመላሽ ብለው እንደዚህ አይነት ባህል አላችሁ እንግዲህ ጋር እንደዚህ አይነት ነገር ነው ችግር እኮ ነው ደመላሽ ምናምን ብሎ ለህፃን መሳሪያ ምናምን መግዛት ቆጥሮ አይደለም አባቴ ይሄ ማቆም አለባችሁ በላቸው ደመላሽ ነው ልጁን የሚለው እንዴት ለአንድ ልጅ ስም አሸብር ብሎ ያወጣል በጣም ችግር አንድ አባት አሸብር ብሎ እኮ ለልጁ ስም የሚያወጣል ድፋባቸው ብሎ ስም የሚያወጣ እኮ ነው እግዚአብሔር መስከረ ድፋባቸው እርገጠው ብሎ ስም የሚያወጣ እኮ ነው በጣም እኮ የሚዘገናንን ስሞች ያሉበት እኮ በጣም የሚከብድ ነገር እኮ ብዙ ነው ያለው በአማራ ስር ደፍሮ የሚናገር ስለሌለ ምላስ ተፈርቶ ማለት ደባልቃቸው ብሎ ስም የሚያወጣው ማለት ደባልቃቸው በጣም አይለኛ ስሞች የሚያወጣው እኮ ከአማራ ክልል ስለዚህ እንደዚህ አይነት ስም ያወጣ ለልጅ ሰላም ይፈጥርልኝ ወላሂ እትሙት አባቴ ተናገር በእናት ደፋባቸው ምናምን አይጠቅሙም ለአማራ አይጠቅሙም ለአማራ ለህፃን ልጅ ሆኖ ሽጉጥ ነው የምትገዛለት ምን ይጠቅማል በእናት ዘፈኑ በሙላ የጦርነት ዘፈን በሙላ አሁን ያለው አረጎራው ምናምን ለምን ሰላም ይያል ፍቅር ይያል ይሄን ነገር ማረክ ስላቃታቸው ሌላው ላይ አዲስ አበባ ላይ ሊለድፉብን ይመጣሉ የአዲስ አበባ ልጅን ተፋቱት ስለ ዘመነ ካሴ አዲስ አበባ ልጅ አይመለከትም ያንተ ጉዳይ አይደለም የአማራ ክልል ጉዳይ ነው የአማራ ክልል ይጨርሰው ዘመነ ካሴ የተያዘበት ምክንያት እነግርሃለሁ ባዴን ማለት ተርፋንጀት ነው ተርፋንጀት መቆረጥ አለበት ብሎ ነው የተናገረው አደባባይ ላይ ስለዚህ እገላቸዋለሁ እያለ ዝም ይበሉት ብላችሁ ነው የምትሉት ነው ራሱ ነው ያለው ስለዚህ አብዛኛውን ችግሩን ተፈጥሩና ስትያዙ ደግሞ ያዙ ይልቀቁኝ የምትሉት ነገር አለ ደመነ ካሴ ተስማምቶ ከእንደዚህ አይነት ስተቶቹ ተምሮ ከባዴን ጋር መልካም ነገር ለማድረግ ካሰበ እሰየው ካላሰበ ግን አይለቁልህ ሰላምን አስብ እኔ አሁን ትላንትና ሎዛ ጋር ለምን ተነጋገረ ነው መነጋገር እንኳን አትችልም ችግሩ ምንድነው ዴሞክራሲ የሆነ መንገድን መናገር አትችልም ሊያሸማቀቁ ይሞክራሉ ሎዛ ጋር ዮኒ ማኛ እንዴት ሊነጋገር ቻለ የትግራ ሎዛ ዳልቻ ጋር ለምን ተነጋ ማን አባቱ ሊያዘኝ እኔ ማኛው እናቴ ወለደችው ይዘዘኝ እንግዲህ ዲሞክራሲ ነው ምናምነው ይላል እዚህ ጋር ኦሮሞን ጥላ ትግሬም ጥላ ያለ ይነግራል እንዴት እየጠላ ነው ስለ ዲሞክራሲ መታወራ መልስ የለው የአማራ አክቲቪስት ዕውቀት ስለሌለው ጭንቅላት ስለሌለው ዜሮ ገብቷል ይሄው ልንገር ሰሞኑን ያወጣው ጀዋር መሐመድ አለ ቴንኪው ጀዋር መሐመድ ብራ ዶክተር አብይን ማናቸው የ74 ፔጅ ገጽ ነው ጀዋር መሐመድ ያወጣው ምን የሚል ዶክተር አብይ የሚሄድበት ስትራቴጂና ኢትዮጵያን አንድ ለማድረግ የሚሄድበት መንገድ ትክክለኛ ስለሆነ እንዳትቃወሙት እንዲያውም አንድ እንሁን
ብሎ ነው ያወጣል። ወይን ተያዘ ወናቱ ነው ዲቤር ኑቱ ዱብፍቴን ፍናያት ይወም ፉለ ጦርባታሚ አፍርጉቱ ዱብፍቴ አማካና አከነ ያየቴ ከጂባ አው ወላሂ ገርታ ከጂባ ኢኒ ኩን ኦቨርጋው ጋቸ እቺ ገረገለለ ስለዚህ ጀዋር መሐመድ that's a good strategy bro መሆን ያለበት ምንድነው የኦሮሞ ልጆች ተናበው ስሩ ለውጥ ታመጣላችሁ ምክንያቱም ይሄን ኦፖርቹኒቲ መቼም አታገኙትም ስለዚህ ባላችሁ የሀገር መምራት ነገር ላይ ጠንክራችሁ ሰላም እንዲመጣ ስሩ ኦሮሚያ ላይ በተለይ ሰላም እንዲመጣ መገዳደሉ እንዲቆም ስሩ ልማቱን ስሩት አከተመ ሌላ ከተማ እየፈጠሩልን ነው ለምን አዲስ አበባን ሙድ ያዛችሁ ስለሆነ በአዲስ አበባ ገስዋ ከአዲስ አበባ ጎን ሌላ ምን የመሰለ ከተማ እየፈጠሩልን ነው ዜሮ ይከተዋታ ለምን የአማራን ፖለቲካ አዲስ አበባ ላይ ልታቀነቀን ስለፈለክ guess what they do they're too smart እዛው ሸገር ብሎ አጠገቡ ከተማ እየመሰረተልን ነው ማ ኦሮሞቹ ያ ታኪ ባዶ አርጎ ይሰጣል አዲስ አበባን ከዛ ዝይትናጭበታል ለምን የምታቀነቀነው ፖለቲካ የአዲስ አበባይነት አይደለም የምታቀነቀነው ፖለቲካ ተለጣፊ ፖለቲካ ነው አዲስ አበባ ላይ የምን ተለጣፊ የአማራ ተለጣፊ ፖለቲካን ይዘ መምጣት የለብህም የአዲስ አበባ ኮንክ ሁሉንም ፌር አማራውንም ኦሮሞውንም ትግሬውንም ከምባታውንም ሀዲያውንም ሙሉ ኢትዮጵያን እኩል የሚያደርግ ፖለቲካን ይዘ መምጣት የለበትም ኦሮሞ የለበትም ስለዚህ there is no way የባልደራስ ለአዲስ አበባ ምንም እንደማይጠቅም በዛታል ትግሬ ጠል ነው ኦሮሞ ጠል ነው እንዴት ባልደራስን የሚመረጥ የኦሮሞ ልጅ አለ ወይ ይሄ ነው ብዙ ጊዜ ችግር የፈጠረው ሙሉን እኩል የማይት ጭንቅላት ስለሌለ በተሰጠ ስም ብቻ እየለጠፍክ ስትሄድ እውነት ይመስላል ለምሳሌ እኔ ኢትዮጵያ በሄድኩበት ጊዜ የደረሰውን ልንገር ጻጉሬን ይሄው ከኋላ ሳያለው አሁንም ማፍርበት አይደለም ይሄው ተልጦ እዚህ ጋርና እዚህ ጋር ቀጥለውልኛል ማፍርበት ነገር አይደለም ያ ያላረለ ያየውን ነገር ዮኒ ማኛ ተፈንክቷል የሚል ወሬ ሰምታችኋል ዮኒ ማኛን ደበደቡት የሚል ፖለቲካ ተሰርቷል እውነት ነው ውሸት ዮኒ ማኛ ታሰረ ተብሎ ፖለቲካ ተሰርቷል ለዚህ ነው ውሸት ነው የሚወራው ምል ፈጥሬ አይደለም ዮኒ ማኛን ቀጥቅጠውታል ውሸት ዮኒ ማኛ አቢጋ ሄዶ ቁጭ ብሏል ውሸት የሚያወሩል በሙሉ የውሸት ነው ምን ሊያረጉ አንተን ለማስጠላት እኔ ኢትዮጵያ እጄ እንደ አዲስ አበባ ልጅ የወደድኩት የለም እኔ ኦሮሞዎችንም የትግራይ ልጆችንም የጉራጌ ልጅንም ተቀይሜያለሁ ለምን ተቀይሜያለሁ የአዲስ አበባ ልጅ ሆኜ የትግራይ ልጅ ትግርኛ አላስተማረኝም የኦሮሞ ልጅ ኦሮምኛን አላስተማረኝ የጉራጌም እንደዚሁ ብዙ ጊዜ የአዲስ አበባ ላይ የነበረው እነዚህ ሶስት ብሔሮች ናቸው በብዛት የነበረው ሌሎችም አሉ ግን በአብዛኛው የነበረው ጉራጌኛ አላስተማረኝ ገባ ኦሮምኛ አላስተማረኝ ትግርኛ አላስተማሩ ነው እንጂ ለዓለምማር ፈልገን አይደለም እመቤቴ ምስክሬና ኦሮምኛ ዘፈን ሲመጣ የሚደነግጣል አሁን ሌላውን ተው እግዚአብሔር ምስክሬ ነው ማለት አዲስ አበባ ላይ ኦሮምኛ ዘፈን ሲሰማ ባለ ጊዜ ሆነ የሚመስለዋል ኦሮምኛ ዘፈን መስማት ትግርኛ ዘፈን መስማት ትደነግጣለ መደንበር ትጀምራላችሁ ለምን ቋንቋ አይደል እንዴ የኔ ቋንቋ ነው ኢትዮጵያዊ ነኝ እስካልኩ ሪፕሬዘንት ያደርገኛል የኦሮሞም ሆነ የትግሬም ሆነ የከምባታም ሆነ የሀዲያ የጉራጌ ይመለከተኛል እኮ እና እኔና ዮኒ ቬጋስ እግዚአብሔር ምስክሬ መኪና እየነዳ ይመጣል የኦሮምኛ ዘፈን ይመጣል የትግርኛ ይመጣል የአማርኛ ይመጣል ምናምን ልክ የኦሮምኛ ሲሆን መኪናውን ያዩታል ቲንትድ ነው የኦሮምኛ ሲሆን ነው ባለ ጊዜ ናቸው የሚል የመጠቋቆም ነገር ታያለ ኦሮምኛ ዘፈን ሲመጣ ያሳፍራል በኦሮምኛ መናገር አዲስ አበባ ላይ አሸማቅቃል እንዳትናገሩ ላረጋ ቋንቋ ነው አባቴ ተናገር ትግርኛ መተችል ተናገር በትግርኛ የሸገር ልጆች ችግር የለም ስለዚህ ያንዳንዱን ነገር የሚፈልጉት በእነሱ እንድትሄድ ምክንያቱም ማሸማቀቅ ስራቸው ነው የአዲስ አበባ ህዝብ ከሌላው የጸዳና አባቴ በእነሱ መንገድ ሊወስዱ በጣም እየጣሩ ነው አይሆንም
ምን እስቲ መልስ የሚመልስልህ ዘመነ ካሴ ለአንተ ምን ያደርግልሃል? አዲስ አበባ ላይ መልስ የለ፣ መልስ እንኳን የለ። ዝም ብለህ ግን ታጨበጭባል። የአማራ ክልል ይወጣው፣ የአማራ ክልል ስራ ነው። ስለተስማማ ኦሮሞም ወንድሜ ነው፣ ትግሬውም፣ ከምባታውም፣ ሀዲያውም፣ አማራውም ሁሉም አንድ ነን። ይሄ ማንነት አለን የአዲስ አበባ ልጅ። ይሄንን ነጥላችሁ ልትወስዱብን የምትሰሩ በዚህ በኩል አላችሁ። አንፈልገው። ስለ ዘመነ ካሴ የአዲስ አበባ ልጅ አይመለከተንም፣ አይመለከተንም። ስለዚህ መስከረም አበራ የምትሰሪው ነገር ስለ ዘመነ ካሴ እዛ ሄደሽ ስሪ። ጎጃምሽ ሂጂ፣ ጎንደርሽ ሂጂ። መናገር አቦ እንደዚህ ነው መናገር። እዛ ሄዶ መለፋለፍ ነው እንጂ ኦሮሚያ ውስጥ ተቀምጦ እንደዚህ በፊንፊኔ ውስጥ ተቀምጦ ምናምን ረብሻ ማድረግ አያስፈልግም። ካሁን በኋላ ንገራቸው በእናንተ። ስለዚህ እናንተ ሁሉን ነገር መደፍደፍ የምትፈልጉት አማራ ሲሆን ትጮኻለህ እንደ ጉድ፣ የኦሮሞ ሲሆን ግን ዝም ትላለህ። ሁሉ ነገር የሚጮህልህ ማጮ የምትፈልገው አማራው ጋር ሲሆን፣ ይሄኔ ዘመነ ካሴ ቢደበደብ፣ ይሄኔ እስክንድር ነጋ ቢደበደብ ሀገር ተቀውጦ ነበር፣ ተቀውጦ ነበር። አየህ፣ ኦሮሞ ሲሆን ግን ተለዝባል። ይሄ ነው ስራችሁ። እናቃችኋለን ማን እንደሆናችሁ። ስለዚህ አዲስ አበባ ልጅ ሆነ ስለ ዘመነ ካሴ የምትጮ ታስቀኛል። ብዙ ሞክረናል፣ ብዙ ነገር እንዲስተካከል አስበናል፣ ግን የውሸት ነው። የራሳቸው ፖለቲካ ነው የሚያባላቸው። ብአዴን በርቱ፣ ጥሩ ስራ እየሰራችሁ ነው። ብአዴን በጣም እኔ አይመስለኝም ነበር። ደመቀ መኮንን አንበሳ ሄጄ አይቻቸዋለሁ። አንበሳዎች ናችሁ። አማራ ክልል ላይ ሊፈጠር የሚችለውን ነገር በየጊዜው የምታረግቡት እናንተ ናችሁ። እዚህ እንደሚለፈልፉት አይደለም፣ እንደሚለፈልፉት አይደለም። ይሄው ኦሮሚያ ክልል ቦረና ላይ ችግር አለ። በቦረና ጉዳይ እየሰሩበት ነው። አንድም ጓሚል የኦሮሞ ልጅ የለም፣ አንድም የሚያስቸግር የኦሮሞ ልጅ የለም። በዚህ ጉዳይ ቦረና እየታገዘ ነው፣ እየተሰራ ነው። አማራ ባህር ዳር ላይ ይቅርታ፣ ባህር ዳር አልኩኝ፣ ደብረ ብርሃን ላይ ሌላ ቦታ የሚሰራው ላይ አለ፣ ግን ሌላ ነገር ይጨምሩበታል። እንደ መርዳት ከመርዳት ይልቅ ሌላ ፖለቲካ አጀንዳ ይዘው ይመጣሉ። ከመርዳት ይልቅ መርዳቱን አይደለም የሚፈልጉት፣ ሌላ ጸብ አምሯቸዋል። እንዲህ ያሉ ነው። አሁን በወልቃይት ጉዳይ ለመጋደል እንዲህ አፍቋቸዋል። ታልቃለህ። ተው፣ ጦርነት አይጠቅምም።